ከስህተታቸው የሚማሩ ሰዎች ከስህተታቸው ከማይማሩ የሚለያቸው ምን እንደሆነ አስበህ ታውቃለህ? አንዳንድ ጊዜ በህይወት ውጣ ውረዶች መጨናነቅ ተሰምቶ ያውቃል? በዚህም ምክንያት ራስህን እንደ ደካማ አድርገህ ተመልክተህስ ታውቃለህ? ከባዱ የህይወት ገጠመኞቻችሁ ወደ ኃይለኛ ትምህርት ብትቀይሩ ምን የሚከሰት ይመስላችኋል? Sometimes you win, sometimes you learn. አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ደግሞ ትማራለህ። በዚህ የጆን ሲ ማክስዌል ድንቅ መጽሐፍ ቀደም ሲል ላነሳናቸው ጥያቄዎች ከበቂ በላይ ምላሽ በውስጡ ይዟል። ይህ መጽሐፍ የአሸናፊዎች አስተሳሰብ ምን እንደሚመስልና እንዴት እንደተገነባ በስፋት ያብራራል። አሸናፊዎች እንዴት እንደሚያስቡ፣ ምን እንደሚሰማቸው እንዲሁም እንዴት እንደሚያከናውኑ። ይህ ብቻ ሳይሆን አንተም ይህንን አስተሳሰብ በመረዳት ማንኛውንም ፈተና ራስህን ለማሻሻል እንዴት እድል አድርገህ መጠቀም እንደምትችል ይህ መጽሐፍ ድንቅ ጥበብ ይሰጣል። በዚህ ቪዲዮ መጨረሻ ከምቾት ቀጠና ወጥተህ በድፍረት የህይወትን አዲስ ጀብዶዎች ለመቀበል ዝግጁ ትሆናለህ። ብትሰናከልና ብትወድቅ እንኳን ጉድለቶችህን እንዴት መቀበል እንዳለብህ ትማራለህ። በእያንዳንዱ ስህተት እንዴት ጠቃሚ ትምህርቶችን ማግኘት እንደምትችል ዕውቀቱ ይኖርሃል። ሽንፈት ቢያጋጥምህ እንኳን እንዴት በድጋሚ የአሸናፊነት ስብዕናን መላበስ እንደምትችል ትረዳለህ። በዚህ የመጽሐፍ ጉዞ አብረኸኝ እስከ መጨረሻው ከተጓዝክ እያንዳንዱን ፈታኝ ሁኔታ ወደ እድል እንዴት መለወጥ እንደምትችል አብረን እንቃኛለን። ይህ ብቻ ሳይሆን ስኬትን ለማግኘት የአሸናፊዎችን አስተሳሰብ በመከተል እስከ መጨረሻው ድረስ እንቅፋቶችን ወደ ስኬታማና አርኪ ህይወት እንዴት መለወጥ እንደሚችሉ ይማራሉ። በቅድሚያ ግን ይህንን መጽሐፍ በአማርኛ ሙሉን ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ። ወደዚህ አስደናቂ የመጽሐፍ ጉዞ ከመጀመራችን በፊት ይህንን ጠቃሚ ቪዲዮ ላይክ በማድረግ ለብዙዎች ተደራሽ እንዲሆን እናድርግ። ቻናሉ ከተመቻችሁ ሰብስክራይብ ማድረግ ይቻላል። Sometimes you win, sometimes you learn. አንዳንዴ ታሸንፋለህ፣ አንዳንዴ ደግሞ ትማራለህ። በጆን ሲ ማክስዌል። ምዕራፍ 1 When you are losing, everything hurts. መሸነፍ ይጎዳል። ሽንፈት ውድቀትና ኪሳራን የምታስተናግድበት መንገድ ስኬት ላይ ያተኮረ አስተሳሰብ እንዳለ ወይም ለውድቀት የተጋለጠ አስተሳሰብ እንዳለ ጥሩ ማሳያ ሊሆን ይችላል። ብዙ ሰዎች ስለ ውድቀታቸው መነጋገር ሆነ ማውራት አይወዱም፣ ምክንያቱም ድክመቶቻቸውን የሚያጎላ ይመስላቸዋል። አንዳንድ ሰዎች በአዲስ ልምምዶች ውስጥ ስኬታማ ለመሆን እየጣሩ ነገር ግን በአእምሮ ለውድቀት የተዘጋጁ ናቸው። የፈሩት ውድቀት ሲገጥማቸው በፍጥነት ወደ ሌላ ነገር ይሸጋገራሉ። ስኬታማ ሰዎች ግን ለውድቀት ያላቸው እይታ ከአብዛኛው ሰው የተለየ ነው። ውድቀታቸውን በልዩ እይታ ይመለከታሉ። ውድቀት ቢያጋጥማቸው እንኳን አዲስ ነገር ይማራሉ እንጂ ውድቀት ብለው ውድቀታቸውን አይጠሩትም። በተቃራኒው ውድ ትምህርት በማለት ያሞካሹታል። እውነቱን ስንነጋገር ከስህተታችን የበለጠ እንማራለን። ብዙዎቻችን ውድቀትን ስናስብ ይከፋናል፣ ምክንያቱም ወድቀናል ማለት ከእንግዲህ መሻሻል አንችልም የሚል የተሳሳተ መረዳት ስላለን ነው። ይህ ብቻ ሳይሆን ሰዎች ሽንፈትን አሉታዊ በሆነ መልኩ ይመለከቱታል። በአንድ ወቅት በአመራር መጽሔት ላይ የወጣ አንድ ጽሑፍ ማንበቤን አስታውሳለሁ። ጽሑፉ እንደዚህ ይላል: ብዙ ሰዎች ያለማቋረጥ ስኬትን ይፈልጋሉ፣ ይከተላሉ፣ ነገር ግን ውድቀትን መታገስ አይችሉም። ውድቀትን መታገስ የማይችሉ ሰዎች በመጨረሻ የአልኮል ሱሰኛ ይሆናሉ ወይም በጭንቀት ውስጥ ይወድቃሉ። አለፍ ሲልም ራስን ማጥፋት የሚሞክሩም አሉ። ሁልጊዜ ማስታወስ ያለብን ነገር ቢኖር እኛ ሰዎች እንጂ ልዩ ፍጥረት አለመሆናችንን ነው። ስለዚህ ውድቀት የህይወት አንድ ክፍል መሆኑን መቀበል ያስፈልጋል። ስህተት መስራት ፍጹም ያለመሆናችን አንዱ ማሳያ ነው። ውድቀትን በትክክለኛው መንገድ ካላስተናገድን በፍርሃትና
በማመንታት ወጥመድ ውስጥ እንወድቃለን። ዋናው ቁልፍ ነገር ግን ለውድቀት ያለን እይታ ላይ ነው። ለውድቀት ያለን እይታ በአዎንታዊ ወይም በአሉታዊ መንገድ ተጽዕኖ ሊያሳድርብን ይችላል። ድክመቶችህ እንዲቆጣጠሩ ከፈቀድክ በሳጥን ውስጥ እንደታሰረ ሰው ምንም ማድረግ እንደማትችል ትሆናለህ። ነገር ግን ከስህተቶችህ ለመማርና ለማሻሻል ከወሰንክ ውድቀትህን ወደ ድሎች መለወጥ ያስችልሃል። የዚህ መጽሐፍ ደራሲ ጆን ሲ ማክስዌል ብዙ ስህተቶችን በሕይወቱ ሰርቷል። ከነዚህ መካከል አንድ የማይረሳው ስህተት በበርሚንግሃም አላባማ በሚገኝ ቤተክርስቲያን ንግግር ሲያደርግ አንድ ጓደኛው ሽጉጥ በስጦታ ሰጠው። ይህም ጆን በተለያዩ ቦታዎች ሲጓዝ ለደህንነቱ ሲል እንደሰጠው ጓደኛው ገለጸለት። ጆን በፍጹም ሽጉጥ አይወድም፣ ምክንያቱም የቤተክርስቲያን መምህር ስለሆነ። ነገር ግን ጓደኛውን ለማስደሰት ሲል ተቀበለው። ሽጉጡን ቦርሳ ውስጥ ካስቀመጠ በኋላ ለቀጣዮቹ ጥቂት ቀናት በግል አውሮፕላን ወደ ቤቱ በረረ። በሥራ መደራረብ ምክንያት በሻንጣ ውስጥ ያለውን ሽጉጥ ሙሉ በሙሉ ረሳው። በአየር መንገድ ፍተሻ ኬላ ላይ ሆኖ በድንገት ሽጉጡን አስታወሰ። ሽጉጥ እንደያዘ ለፈታሾቹም ገለጸ። ጆን እድለኛ ሆኖ በዋስ ተለቀቀ። ታዋቂና ዝነኛ ሰው በመሆኑ ዜናው ይፋ ሆነ። ጆንም እውነቱን በቀልድ መልክ አዋስቶ በትዊተር ገጹ ላይ ስለ ጉዳዩ በመጻፉ ሁሉም ሰው እንደ አስቂኝ ገጠመኝ ወሰደው። በዚህም ጆን እድለኛ ነበር። ጉዳዩም ብዙ ሳይከር በዚህ መልክ ተቋጨ። ከዚህ አጋጣሚ በኋላ ጆን በማስታወሻው ላይ እንዲህ በማለት ጻፈ። ይህ ጽሑፍም አሁን ለምናየው መጽሐፍ ርዕስ ለመሆን በቃ። አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ትማራለህ። ጆን የተፈጠረውን ክስተት ባሉታዊ መልኩ ቢመለከተው ስራውን ሊያበላሽበት ይችል ነበር። ነገር ግን ከስህተቱ መማርንና መርሳትን ብሎም በስኬት ጎዳና ወደፊት መጓዝን መረጠ። ምዕራፍ 2 Responsibility The first step of learning ኃላፊነት የመማር የመጀመሪያ ደረጃ። ሰዎች ብዙውን ጊዜ ሌሎች ለሰጧቸው ኃላፊነቶች ብቻ ተጠያቂዎች እንደሆኑ አድርገው ራሳቸውን ያስባሉ። ነገር ግን ለራሳቸው ሕይወት ኃላፊነት መውሰድ ሙሉ ሕይወታቸውን ሊለውጥ የሚችል ውሳኔ መሆኑን አይረዱም። አንድ ጊዜ በሕይወት ኃላፊነቱን ለመውሰድ ስትወስን ይህ ማለት እርምጃ ለመውሰድ ዝግጁ ነህ ማለት ነው። ስህተት ስትሰራ ሁለት ምርጫዎች አሉ። አንደኛው ሌላውን ሰው መወንጀል ወይም ማሳበብ ሲሆን፣ ሁለተኛው ራስህ ኃላፊነት መውሰድ ነው። ከነዚህ ከሁለት አማራጮች የምትመርጠው ምርጫ ከውድቀት የምታገኘውን ነገር ይወስናል። ይህ ማለት ለተፈጠረው ስህተት ኃላፊነትን የምትወስድ ከሆነ አንተ እየተማርክና እያደግክ ነው ማለት ነው። ከተጠያቂነትና ኃላፊነት በመሸሽ ለረጅም ጊዜ በሌሎች ማሳበብንና ማላከክን የምታበዛ ከሆነ በመጨረሻ አጉል የተጎጂነት አስተሳሰብ በውስጥ ታዳብራለህ። ብዙ ሰዎች በተጎጂነት አስተሳሰብ ውስጥ ይመራሉ። ይህም ሊሳካላቸው እንደማይችል በማመን ራሳቸውን እንደ አቅመ ቢስ አድርገው በመቁጠር ለራሳቸው ጥፋት ሌሎችን ይወቅሳሉ። ለድርጊትህ ኃላፊነት የማትወስድ ከሆነ በተቃራኒ ውጫዊ ሁኔታዎች እንዲቆጣጠሩ ፍቃድ እየሰጣቸው ነው። በተጨማሪም ኃላፊነትን አለመቀበል ለመማርና ለማደግ ያለህን እድሎች ያሳጣሃል። ስኬታማ ለመሆን ከውድቀት ፍርሃት ነፃ ወጥተህ ለመማር ክፍትና ተለዋዋጭ ወይም ፍሌክሲብል መሆን አለብህ። ውድቀትን የምትፈራ ከሆነ መቼም ቢሆን የመሻሻል እድል አታገኝም። ለሕይወትህ ኃላፊነት በመውሰድ የወደፊትህን መቆጣጠር ትችላለህ። ይህን ስብዕና በመላበስ ብቻ ማንኛውንም ግብና ዓላማ ቢኖርህ ዓመታት ቢወስድም እንኳን ልታሳካው ትችላለህ። በትዕግስትና በኃላፊነት ዘውትር መሻሻልና መማርህን ቀጥል። አሁን ያለህበት ሕይወት ምንም እንኳን ጥሩ ባይሆንም የወደፊቱን ለመለወጥና ለማሻሻል እድሉ አለ። ይህን እድል ግን መጠቀም የምትችለው የመማር የመጀመሪያ ደረጃ የሆነውን ኃላፊነትን መቀበል ስትለማመድ ነው።
ምዕራፍ 3 ኢምፕሩቭመንት ዘ ፎከስ ኦፍ ለርኒንግ መሻሻል የመማር ትኩረት። ወደ መሻሻል የመጀመሪያ እርምጃ የመማር ትኩረትህን በራስ ላይ ማድረግ ነው። ስኬት ራስን ሳታሳድግና ማሻሻል ሳትጀምር ሊመጣ አይችልም። የምቾት ዞንን በመልቀቅ የተለየ ነገር መሞከር አዳዲስ ክህሎቶችን እንድታገኝና አዲስ ልምዶችን እንድታጎለብት ይረዳሃል። አደጋን መጋፈጥ ድፍረት ይሰጣል። ሕይወትህን ለማሻሻል እያሰብክ ከሆነ በአንድ ጊዜ የሚሆን ጉዳይ አይደለም። ብዙ ተስፋ የመቁረጥ ስሜቶችና ትዕግስት ሊኖር ያስፈልጋል። ብዙ ሰዎች ስኬታማ ለመሆን የማይበቁት እንዴት ስኬታማ መሆን እንደሚችሉ ስለማያውቁ ሳይሆን በቀላሉ ትኩረታቸውን ስለሚያጡ ነው። ፈጣንና ድንገተኛ የሆነ ጉልህ ለውጥ ይፈልጋሉ። ነገር ግን እውነተኛ መሻሻል የሚመጣው ትናንሽ ብለን ከምንንቃቸው ጥቃቅን ድርጊቶች ድምር ውጤት ነው። በነገራችን ላይ ይህንን ሐሳብ የበለጠ ለመረዳት አቶሚክ ሃቢትስ መጽሐፍ ዙሪያ የሰራሁትን ጥልቅ ዳሰሳ በቀጣይ እንድትመለከት ጋብዛለሁ። በዚህ አቶሚክ ሃቢትስ መጽሐፍ ውስጥ እንዴት ጥቃቅን የምትላቸው ድርጊቶች አስደናቂ ውጤቶችን እንደሚያመጡ በቀላሉ እንድትገነዘብ ይረዳሃል። ወደ ዛሬ መጽሐፍ ስንመለስ ቀጣይነት ባለው መልክ ጥቃቅን እርምጃዎችን ማድረግ ጉልህ ለውጥ ለማምጣትና ለመሻሻል ቁልፍ መሆኑን ደራሲው ይገልጻል። በቅድሚያ ማሻሻል የምትፈልገውን የህይወት ክፍል ለይቶ ማወቅና ቁርጥ ውሳኔ ማድረግ። ቀጥሎም ዓላማህን ለማሳካት ተግባራዊ እርምጃ መውሰድ። በየቀኑም ትኩረት ያደረክበትን ይህንን የህይወትህን ክፍል ለማሻሻል ያለማቋረጥ መስራት። ተግባራዊ ለውጥ በህይወትህ ለማምጣት ጽኑ ፍላጎት ካለ ራስህን ለማሻሻል ጠንክሮ መስራት ይኖርብሃል። ምዕራፍ 4 ሆፕ ዘ ሞቲቬሽን ኦፍ ለርኒንግ ተስፋ የመማር ተነሳሽነት። ተስፋ ሁላችንም በአስቸጋሪ ጊዜያት የምንፈልገው የመነሳሳት ምንጭ ነው። ተስፋ ለጽናት ብርታት ይሰጣል። ተስፋ ለመጽናት ብርታት ይሰጣል። ለመቀጠል ድፍረት ይሆናል። ከአቅም በላይ እንድትሄድ የሚገፋ ኃይልና ችግሮችን እንድታሸንፍ ያግዛል። ያለ ተስፋ እቅድና ግብ የሚባሉ ነገሮች በጭራሽ አይኖሩም። ያለ ተስፋ ግቦችን ማውጣት ወይም የወደፊት እቅድ ማውጣት አይቻልም። አንድ ሰው ያለ ምግብ፣ ውሃ ወይም አየር ለተወሰነ ጊዜ ሊቆይ ይችላል። ነገር ግን ተስፋውን ካጣ አንድ እርምጃ መራመድ አይችልም። ታዲያ በህይወቱ ውስጥ ተስፋን እንዴት ማቆየት እንደሚችሉ በቀጣይ እንመልከት። ተስፋ ምርጫ ነው። አስተሳሰቦን ሲቀይሩና ከህይወቱ አዎንታዊ ውጤቶችን ሲጠብቁ ብዙ ድጋፍ ያገኛሉ። ጥሩ ነገርን ጠብቅ፣ ለመጥፎ ተዘጋጅ የሚለው አባባል ሰምታችሁ ይሆናል። በምታደርገው ድርጊት ውስጥ ትናንሽ እንኳን ቢመስሉ ተጠራቅመው ወደ ትልቁ ግብ እንደሚጓዙ ተስፋ ልታደርግ ይገባል። ከስኬቱ በፊት እንደሚሳካልህና ወደ ግብህ እንደምትደርስ ተስፋ ልታደርግና ልታመን ይገባል። በህይወት ተስፋን አጥብቀህ መያዝ ከቻልክ መሻሻል ትችላለህ። በየዕለቱ የምትሻሻል ከሆነ ስኬታማ የመሆን ጉዳይ የታወቀ ነው። ስኬታማ መሆን ስትችል ለህብረተሰቡ በጎ ነገርን ለማበርከትና ለሌሎችም አርአያና ምሳሌ ለመሆን የተስፋ ነጸብራቅ ትሆናለህ። ምዕራፍ 5 Problems Opportunities for Learning ችግሮች የመማር እድሎች። የተሳካላቸውን ሰዎች ስናይ ዋው እድለኛ ናቸው፣ ምንም አይነት ችግርና መከራ ያልነካቸውና እኔ ጋር ያሉ ችግሮች እነሱ ጋር የሉም በማለት እናስባለን። ግን ይህ የተሳሳተ መረዳት ነው። ብዙ ጊዜ የተሳካላቸው ሰዎች ከኛ የበለጠ ተግዳሮቶች ያጋጥሟቸዋል። ነገር ግን ለነዚያ ችግሮች የሚሰጡት ምላሽ ስኬታማ ሆነው እንዲቆዩ ወይም ወደ ውድቀት ሊያመራቸው ይችላል። ማንም ሰው ከችግር ነፃ አይደለም። ስለዚህ ችግሩን መጋፈጥና መፍትሄ መፈለግ ይችላሉ። ወይም ደግሞ ችግሩን እንዳሉ መተውም ያንተ ምርጫ ነው። ችግሮች የተለያየ መጠን አላቸው። ነገር ግን ማንኛውንም ችግር በትልቅነቱ ላይ በመመስረት አቅልለህ አትመልከት።
አንዳንድ ጊዜ ችግርን አቅሎ መመልከት ወደ ጊዜያዊ መፍትሄዎች ያመራል። ዘላቂ መፍትሄ እስካላገኘ ድረስ ችግር እየሰፋ የመሄድ ባህሪ እንዳለው ልብ በል። ማንኛውንም ችግር ለመፍታት የማሸነፍ ኃይል በውስጥ አለ። መጀመሪያ ግን ልትወስዳቸው የምትችላቸውን አንዳንድ እርምጃዎች እንመልከት። ሁሌም ችግሮች እንደሚፈጠሩ ጠብቅ። ይህ ማለት በፍርሃት መኖር ማለት አይደለም፣ ነገር ግን ለማንኛውም ችግር ዝግጁ መሆን ማለት ነው። ሁለተኛ፣ በችግር አፈታት ሂደት ውስጥ ሌሎችን ለማካተትና ከሌሎች ምክርን ለመቀበል ሰፊ ልብ ሊኖር ይገባል። ማንኛውም አዲስ ጥረት ብዙ ችግሮች ሊገጥሙት ይችላል። ነገር ግን ስኬትን ማግኘት የሚችሉት እነዚህን ችግሮች እንዴት በአግባቡ ማስተናገድ እንደሚችሉ የሚያውቁ ብቻ ናቸው። ተራ ስኬትን ለመጎናጸፍ ካለ ፍላጎት ችግሮችን በአቋራጭ መንገድ ለማምለጥ ሆነ ለመፍታት መንገድ መፈለግ አቁም። ችግርን ፊት ለፊት በመጋፈጥ ማንኛውንም ችግር ማሸነፍና ስኬታማ መሆን ትችላለህ። ምዕራፍ 6 Bad Experiences The Perspective for Learning መጥፎ አጋጣሚዎች የመማር እይታ። ሕይወት ወደ አስቸጋሪ ሁኔታዎች ውስጥ ሲያስገባን ብዙዎቻችን ምን ማድረግ እንዳለብን አናውቅ። ሙሉ በሙሉ ተጠቂ በሆነ አሉታዊ ስሜቶች ውስጥ እንዘፈቃለን። አሉታዊ ስሜት ውስጥ በመሆናችን ትክክሉን ካልሆነው ለመለየት በምናደርገው ውሳኔ ግራ መጋባታችን አይቀርም። በዚህም ራሳችንን እንወቅሳለን፣ ብዙ ስህተቶችንም እንሰራለን። ነገር ግን መጥፎ አጋጣሚዎች ሁልጊዜ መጥፎ አይደሉም። እኛን ሊያስተምሩን ይመጣሉ። አንድ ነገር ለማሻሻል እድሎችን የሚሰጠን እንዲህ ያሉ መጥፎ አጋጣሚዎች ናቸው። እኛ ሰዎች መሆናችንን አሁንም ማስታወስ አለብን። ስህተቶች የማይቀር መሆናቸውን መረዳት ያስፈልጋል። ሕይወትን በጣም አክብደን ከወሰድን ደስተኛ መሆን አንችልም። ለችግሩ መፍትሄ ለመፈለግ ከሞከሩ በቀና አመለካከት በስህተቱ እየሳቁ ደስተኛ መሆን። ለአንድ ችግር መፍትሄ ለመፈለግ ስትሞክር በቀና አመለካከት በችግር ላይ እየሳቅ ደስተኛ መሆን ትችላለህ። መረጋጋት ሁኔታዎችን በተሻለ መንገድ እንድንፈታ ያስችለናል። ራስህን እንደ ተሸናፊ ማየት አቁም። በጭራሽ ተስፋ አትቁረጥ። ይልቁኑ የሆነው ሁሉ ለበጎ ነው በል። ቢያንስ ይህን ማድረግ ሌላ ዕድል ይሰጣል። ከስህተት መማር የራሳችን ኃላፊነት ነው። ስህተት ከሰሩ ከ24 ሰዓት በላይ ስለ ስህተቱ በማሰብ አያባክኑ። እንደ አንድ ጠቃሚ ልምድ ይውሰዱትና ወደፊት መራመድህን ቀጥል። ስለ ታላላቅ ፈጣሪዎች አስብ። እነዚህ ግለሰቦች ስህተታቸውን እንደ ውድቀት አላዩ፣ ነገር ግን እንደ ሙከራ ይቀበሏቸዋል። እነዚህ ፈጣሪዎች ስህተት እየሰሩና ትክክለኛነታቸውን እስኪያረጋግጡ ድረስ በመሞከር ተስፋ መቁረጥን መታገስ አልቻሉም። ምክንያቱም ትኩረታቸው ስኬት ላይ ብቻ ስለሆነ ነው። ሕይወት ሁለት አይነት ሰዎች በውስጧ ይዛለች፣ ወድቀው የሚቀሩና ወድቀው የሚነሱ። ታዲያ ስትወድቅ የትኛውን ሰው ነው መሆን የምትፈልገው? ወድቆ የሚቀር ወይስ ወድቆ መልሶ የሚነሳ? ለመማርና ለማሻሻል ከወሰንክ በሚቀጥለው ጊዜ ውድቀት ሲያጋጥምህ እንደ ሌላ የትምህርት ጊዜ ተመልከት። መጥፎ አጋጣሚዎችን ወደ ጥሩና መልካም መለወጥን ተማር። ጠንክረ ከሰራ ሕይወትህን እንደፈለግከው መለወጥ ትችላለህ። ምዕራፍ 7 Winning is not everything but learning is ማሸነፍ ሁሉም ነገር አይደለም፣ ግን መማር ነው። አባትና ልጅ ቼዝ በመጫወት ላይ ሳሉ አባት በተደጋጋሚ ሲያሸንፍ ቆየ። ልጅም በዚህ በጣም ስለከፋው አባቱን ለምን አንዴ እንኳን አውቃ አትሸነፍልኝም በማለት ጠየቀው። አባትም እኔ አውቄ ከተሸነፍኩልህ አንተ ቼዝን በደንብ መማር አትችልም አለው። ልጅም መማር ሳይሆን ማሸነፍ ብቻ ነው የምፈልገው በማለት ለአባቱ መለሰለት። ይህ ታሪክ የብዙ ሰዎችን ሕይወት ይገልጻል። ብዙ ሰዎች በሕይወት ውስጥ የሚሰሩትን የተለመደ ስህተት ሳይማሩ ድልን ማግኘት ይፈልጋሉ። ምክንያቱም በመማር ሂደቱ ውስጥ ምንም ፍላጎት የላቸውም። እነሱ የሚፈልጉት መማር ሳይሆን ማሸነፍ ብቻ ነው። ቀላል ስኬትን የሚያገኙ ሰዎች ምንም አዲስ ነገር አይማሩም።
አንዳንድ ግለሰቦች የሆነ ስኬት ላይ ከደረሱ በኋላ እዛው ደርቀው የሚቀሩት በዚህ ምክንያት ነው። ከራሳቸው የበለጠ ለማሰብና በተሻለ ሁኔታ ለመስራት ፍላጎት የላቸውም። በስኬታቸው ቶሎ ይረካሉ። በቂ ውጤት እንዳገኙና አሁን ማረፍ እንደሚችሉ በማመን አዳዲስ ነገሮችን የማግኘት ፍላጎታቸው ወዲያው ይከስማል። ግን የስኬት ጉዞ ከአንድ ድል በኋላ አያበቃም። ትልቅ ግቦችን አውጥተህ ወደፊት መጓዝ አለብህ። ስኬትን ከማሳካት የምታገኘው የኃይል ስሜት የበለጠ ስኬት እንድታገኝ ሊገፋፋ ይገባል። ከስኬት በኋላ እረፍት አትውሰድ። አንዳንድ ሰዎች የበለጠ የሚያተኩሩት በስኬታቸው በመኩራራትና እንደ አሸናፊነት ያላቸውን አመለካከት በመጠበቅ ላይ ነው። ለአዳዲስ ስኬትና መሻሻል ጥልቅ ረሃብ ውስጥ ዘውትር ሊኖር ይገባል። በትንሹ ልትረካ አይገባም። ቢል ጌትስ በአንድ ወቅት በትንሽ ስኬት ስለመርካት ሲናገር ስኬት ሰነፍ አስተማሪ ነው በማለት ነበር የገለጸው። ሰዎች ወደ ስኬት ሲመጡ ሁሉንም ነገር እንዳከናወኑት ይሰማቸዋል። ይህ ብቻ ሳይሆን ያን ስኬት የሚያጡት አይመስላቸውም። በዚህም ከስኬት የምንማረው ያን ያህል ጠቃሚ ትምህርት የለም። የበለጠ እንድንዘናጋና ጉረኞች ሊያደርገን ይችላል። ይህ አስተሳሰብ አዲስ ነገር እንዳትሞክር ያግድሃል። የሎተሪ አሸናፊዎች ብዙ ጊዜ ገንዘባቸውን የሚያጡበት ምክንያት ምን እንደሆነ ጠይቀህ ታውቃለህ? ምክንያቱም ስኬት አንድን ነገር ማግኘት ብቻ ሳይሆን ስለ አስተሳሰባችንም ጭምር ነው። የምታስበውን ስትቀይር አዲስ ነገር መማር ትችላለህ። ሁሌም ተማሪ መሆንህን እርግጠኛ መሆን አለብህ። አስታውስ፣ ለመማር ምንም ገደብ ስለሌለው ሁልጊዜ ለመማርና አዲስ ነገር ለመሞከር ፈቃደኛ መሆን አለብህ። ቀጣይነት ያለው መሻሻል አስፈላጊ ነው። አዎንታዊ አስተሳሰብን በመጠበቅ ማደግ ይቻላል። የማይቻለውን ማድረግ የሚያስችል የማሰብ ችሎታ ውስጥ አለ። ወደ ኋላ የሚጎትትህን ማንኛውንም ነገር በጥሶ ለመውጣትና ሙሉ አቅምህን ለማውጣት ችሎታው አለ። ያልተለመደ ነገር መፍጠር ትችላለህ። ባይሳካልህ እንኳን ተስፋ አትቁረጥ። ውድቀት የመማር እድል እንደሆነ ተገንዘብ። ብዙ አደጋዎችን በተጋፈጥክ ቁጥር የማሸነፍ እድሎችህን እያበዛ ትሄዳለህ። የራስህ የሆነ የኤቨረስት ተራራ ሊኖር ይገባል። ወደዚያም ለመድረስ ያለማቋረጥ መማርና መሻሻል ይኖርብሃል። ይህ የራስህ ተራራ ከሌለ በህይወት ብስጩና ምሬት በቀር ሌላ የሚተርፍ ነገር አይኖርም። በመጨረሻም አስታውስ፣ ውድቀት ብዙ የህይወት ትምህርቶችን የሚያስተምር ትምህርት ቤት በማድረግ አስበው። ማጠቃለያ፣ መጥፎ አጋጣሚዎች ሁሌም መጥፎ አይደሉም፣ በአንተ እይታ ላይ የተመሰረተ ነው እንጂ። በህይወት የምትሄድበትን መንገድ መቀየር ከቻልክ ሁሉ ነገር አውቆ ቦታውን ይይዛል። በዚህ መጽሐፍ መሪና የህዝብ ተናጋሪ የሆነው የዚህ መጽሐፍ ደራሲ ጆን ሲ ማክስዌል ስለ ማሸነፍና ስለ መሸነፍ ብዙ ጠቃሚ ትምህርቶችን አስተምሮናል። በመጀመሪያ መሸነፍ በጣም የሚያም ነገር ነው። ነገር ግን ጠንካራ መሆን አለብህ። ፍርሃቶችህ እንዲቆጣጠሩ አትፍቀድ። ሁለተኛው ከውድቀትና ስህተት ለመማር ትሁት ልብ ያስፈልጋል። ሶስተኛው ኃላፊነትን መውሰድና መቀበል የሁኔታዎች ባሪያ እንዳትሆን ያደርጋል። በሌሎች ላይ ማላከክና ማሳበብ ተው። የህይወትህን ሙሉ ኃላፊነት ውሰድ። አራተኛው ወደ መሻሻል የሚወስደው እርምጃ ራስህን ማሳደግ እንደሆነ ተረዳ። ራስህን ለማሻሻል ጠንክረ በመስራትና መልካም ልምዶችን በማጎልበት ወደፊት ተጓዝ። አምስተኛ የመማር ሚስጥር ነው። በአዎንታዊ መልኩ ካሰብክ ማንኛውንም ፈተና መጋፈጥ ትችላለህ። ስድስተኛ በችግሮች ላይ ያለን አመለካከት ቆም ብለህ ማጤን አለብህ። ችግሮች እንደ መሻሻል እድሎች ካየ አስፈሪ መሆናቸው ያበቃል። ይህ አስተሳሰብ ህይወትህን ሊለውጥ ይችላል። ነገር ግን ባሉታዊ አስተሳሰብ ተተብትበ የምትኖር ከሆነ ችግሮች በስጩና ቁጡ ህይወት እንድትኖር ያደርጉሃል። በመጨረሻም ማሸነፍ አንዳንድ ጊዜ ጎጂ ሊሆን እንደሚችል ተረድተናል። ስኬታማ መሆን ብዙ አዳዲስ ነገሮችን እንዳትማር ሊያግድ ይችላል። ስኬት ላይ መድረስ በቂ አይደለም። አዲስ ነገሮችን ለመማር ሁልጊዜም ዝግጁ መሆን አለብህ። አዳዲስ ክህሎቶችን ተማር፣ ፈጠራና አዲስ ልምዶችን ሞክር። ውድቀት በህይወት ውስጥ ምርጥ አስተማሪ ነው። የትኞቹ ስህተቶችን መድገም እንደሌለብህ የምትረዳው ካለፈ በኋላ ነው። ስለሆነም በሚቀጥለው ጊዜ ውድቀት ሲያጋጥም ፈገግ በልና እንደገና ሞክር።
በመጨረሻም ይህንን ነጥብ ሁሌ በመታይበት ስፍራ ጽፈ ለጥፈው። ከምንም ነገር በላይ ጠንካራ የሚያደርግህ ችግርና መከራ ነውና አትፍራው፣ ፊት ለፊት ተጋፈጠው። ይህንን የኦዲዮ መጽሐፍ ማጠቃለያ ስላደመጣችሁ በጣም አመሰግናለሁ። አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ትማራለህ። sometimes you win, sometimes you learn በጆን ሲ ማክስዌል። እነዚህ ግንዛቤዎች ጠቃሚ ሆነው ካገኛችኋቸው እባክዎት ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ድንቅ ቻናል ቤተሰብ ይሁኑ። እንዲህ ያሉ ተጨማሪ የኦዲዮ መጽሐፎች እንዲደርሶት ማድረግ ይችላሉ። አዳዲስ የመጽሐፍ ዳሰሳዎችን በመለቅበት ጊዜ እንዲደርሶት የደውል ምልክቷን መጫን አይርሱ። ከልብ አመሰግናለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።